ሰላም ይህ የቢዝነስ ጎጆ ዩቲዩብ ቻናላችን ነው። ይህ የዩቲዩብ ቻናል ስለ ቢዝነስ በደንብ የምናወራበት ስለሆነ ስለሚጠቅማችሁ ላይክ እና ሼር በማድረግ አግዙን። ዛሬ አብዛኛው በሀገራችን ቢዝነሶች በተጀመሩ በመጀመሪያዎቹ 5 ዓመታት ለምን እንደሚቋረጡ እናያለን። ብዙ ጊዜ እኛ ሀገር ላይ አዲስ ቢዝነስ ተጀምሮ እያደገ ነው ብለን እየጠበቀን እያለ ሲወድቅ፣ አንዳንዴ ደግሞ ብሎም ሲዘጋ እናያለን። የዚህ ምክንያት ምንድነው ብለን አስበን ሊሆን ይችላል። ምናልባት ብዙዎቻችን ደግሞ ቢዝነስ ለኔ አይሆንም፣ ለኔ ስለማይሆን ነው ይሄ ቢዝነስ ያላደገው ብለን አስበን ትተነው ሊሆን ይችላል። ነገር ግን የተለያዩ ምክንያቶች ቢኖሩትም ዛሬ ከነዛ ውስጥ ትንሽ ምክንያቶችን እናያለን። የመጀመሪያው ቢዝነስ ስንጀምር ቢዝነሱ ፌል እንዲያደርግ በ5 ዓመት፣ በ1 ዓመት፣ በ2 ዓመት እስከ 5 ዓመት ባሉ ጊዜያቶች ውስጥ ፌል እንዲሆን የሚያደርገው አንዱ ነገር ስለ ቢዝነሱ በቂ ጥናት ሳያደርጉ መጀመር፣ ያለምንም እውቀት ምንም ነገር ሳናቅ ሰው ስለሰራው ብቻ ወደዛ ቢዝነስ መግባታችን ቢዝነሱ ፌል እንዲሆን ያደርጋል ማለት ነው። ስለዚህ ቢዝነሱን ከመጀመራችን በፊት የቢዝነስ አይዲያችንን ወስነን ከጨረስን በኋላ በደንብ ማጥናት ቢዝነሱ ምን የተሻለ ሳይድ አለው፣ ምን አድርጌ ማሳደግ እችላለሁ የሚለውን በቀላሉ በወፍ በረር ማጥናት ይጠበቅብናል ማለት ነው። ሁለተኛው ደግሞ አነስተኛ የሆነ የፋይናንሻል ማኔጅመንት። ይህ ማለት በቂ ያልሆነ ካፒታል ይዞ ለስራው መነሳት። ስራው 500,000 ብር እየፈለገ እኛ በ100,000 ብር ያን ቢዝነስ ለመጀመር ማሰብ። አጥንተን ነው አሁን 500,000 ብሩ አጥንተን 500,000 ብር እንደፈለገ እያወቅን አንዳንዴ በቃ የሆነ ነገሮች ይቅሩና በዚች ልጀምር ብለን ያለንን ብር ሁሉ አሟጠን እዛ ስራ ላይ ማዋል። ያ ምን ይሆናል መሰላችሁ? ለምሳሌ 500,000 ብር ለሚፈልግ የቢዝነስ ሀሳብ 100,000 ብር ይዘን ከተነሳን ቢዝነሱ ስራ ከጀመረበት ቀን አንስቶ ከቢዝነሱ ላይ ብር እያነሳን ድጋሚ እዛው ላይ ማዋል እንጀምራለን ማለት ነው። ምክንያቱም ግዴታ ቢዝነሱ መስፋፋት የሚፈለግብንን ስራ መስራት ይጠበቅብናል። ይሄ ነገር ደግሞ እየቆየ ቢዝነሱ የገንዘብ ድርቅ እንዲመታው፣ ያ ደግሞ ቢዝነሱ ቆይቶ እንዲዘጋ ያደርገዋል ማለት ነው። ይህን ስንል ለምሳሌ በደንብ በቂ ጥሬ ዕቃ ይዘን ካልጀመርን ስራው በጀመረ በማግስቱ ጥሬ ዕቃ መግዣ ብር ከስራው ላይ እናነሳለን። ለራሳችን የግል ወጪዎች ከስራው ላይ እናነሳለን። ለምን? ሌላ ቀሪ ገንዘብ የለንም ማለት ነው። አንዳንዴ ደግሞ በተቃራኒው ትንሽ ካፒታል ለሚፈልግ ወይንም መጀመሪያ ላይ በትንሹ መጀመር ላለብን ቢዝነስ ሰፋ አድርገን በአንዴ በትልቁ ስራውን እንጀምራለን። ያን ስናደርግ ያለንን ብር ሁሉ እዛ ስራ ላይ እናውልና ስራው ደግሞ በዛ ልክኛ ባዋልንበት ካፒታል ወይንም ባዋልነው ገንዘብ ልክ ትርፍ ላይ ያመጣ ይችላል። ለምሳሌ የመጀመሪያ ዓመታቶች ላይ ሰዎች እስኪያውቁን ላይ ገዙን ይችላሉ። እኛ ደግሞ የሚበላሹ እቃዎችን ገዝተን አስገብተናል። እቃዎቹ ተበላሽተው እንጥላቸዋለን። ስለዚህ መጀመሪያ ፋይናንሻል ማኔጅመንታችንን ማስተካከል። ምንድነው የሚያስፈልገን? መጀመሪያ በምን ያህል ካፒታል ብነሳ ይሻላል? ይህን ካፒታል በምን መልኩ ይዤ ልነሳ ብለን መነሳት ማለት ነው። ፋይናንሻል ማኔጅመንታችን ዝቅ ማለቱ ሁሌም ቢዝነሳችን ፌል አድርጎ በአጭር ጊዜ እንዲዘጋ ያደርገናል ማለት ነው። ሶስተኛው ደግሞ ቢዝነስ ሞዴል ካንቫስ ወይንም ቢዝነስ ፕላን አለመኖር። ይህ ማለት ስለ ቢዝነሱ በቂ እውቀት አለመኖር ጋር ይያያዛል። ወይ ደግሞ ቢዝነሱ ለምሳሌ ሪስክ ሲኖረው ሪስኩን እንዴት ነው ማኔጅ ማደርገው፣ ከስተመሮችን እንዴት ነው ማገኘው፣ እንዴት ነው ምሸጠው፣ እንዴት ነው ገቢ ምሰበስበው የሚለውን ነገሮች በደንብ ግልጽ የሆነ ቢዝነስ ሞዴል ካንቫስ ወይ ደግሞ ከቻለን ቢዝነስ ፕላን አለመኖር ማለት ነው። ይህ አለመኖራችን ምን ያደርገናል? ምን መስራት እንደምንፈልግ እየቀነሰ ቢዝነሳችን ፌል እያደረገ እንደሆነ እያወቅን እንኳን ለምንድነው ፌል እያደረገ የሆነው፣ ምን ስለሳትኩ ነው፣ ምን ስላላስተካከልኩ ነው የሚለውን አናውቅም፣ ቢዝነስ ፕላን ከሌለም ማለት ነው። ስለዚህ ቢዝነስ ፕላን አለመኖሩ ወይንም ቢዝነስ ሞዴል ካንቫስ አለመኖሩ ራሱ አንድ ቢዝነሳችን አጭር ጊዜ ውስጥ እንዲዘጋ ያደርገዋል ወይንም ፌል እንዲያደርግ፣ ባንዘጋ እንኳን ፌል አድርጎ በኪሳራ እየሰራን በጣም በውጥረት እየሰራን እንድንሄድ ያደርገናል ማለት ነው። አራተኛው ደግሞ ኢፌክቲቭ ያልሆነ ሊደርሺፕ ወይንም ኢፌክቲቭ ያልሆነ አመራርና ስራችን ላይ ያሉ ቲሞችም እንደዛ እኛ በምናስበው መልኩ አለመገኘታቸው። ይህ ነገር ብዙ ጊዜ ከምን ይመጣል መሰላችሁ? ኤክስፒሪየንስ ካለመኖር። ከዚህ በፊት ስራ ሰርተን ማናቅ ከሆነ በተለይ ወይ ተቀጥረንም ሰርተን ሊሆን ይችላል ወይ በትንሹ የሆነ ስራ ሰርተን ማናቅ ከሆነ ሰፋ አድርገን አንድን ስራ ስንጀምር እንዴት ነው ማኔጅ የምናደርገው? እንዴት ነው ሰራተኛ ሲቀር የምናደርገው? ሰራተኛ ሲያጠፋ ምንድን ነው የምናደርገው? እንዴት ነው ሁሉንም ሰው በእኩል ማስተዳደር የምንችለው? እንዴት ነው ከስተመርን ሃንደል ማድረግ የምንችለው የሚለውን ነገር አናቅ። መጀመሪያ ይሄኛውን ነገር አስበንበት አጥንተን ከሰዎች ኤክስፒሪየንስ እየወሰድን ወይ ደግሞ ሆን ብለን ቀደም ብለን ተቀጥረን ካላየነው እነዚህ ችግሮች ሲመጡ ቲሙን እኛ በጣም ኢነርጀቲክ ሆነን ቲሙ ኢነርጀቲክ ካልሆነ ምን ማድረግ አለብን? እነዚህ ነገሮች በጣም ፌል እንድናደርግ ያደርገዋል። እኛ ብዙ ህልም ኖሮን ወይ ደግሞ ነገ ላይ ትልቅ ቦታ መድረስ ስለምናስብ ስራውን ወደነው ልንሰራው እንችላለን። ግን አብሮን ያለን ቲም ደግሞ በእኛ ልክ ላይ ሄድ ስለሚችል ቢዝነሱ ወደ ኋላ እንዲሄድ ሊጎትተው ይችላል። ወደ ኋላ የጎተተው ደግሞ ያ ነገር መሆኑን ለማወቅ በደንብ ማጥናታችን ይጠቅመናል ማለት ነው። የመጨረሻው ደግሞ ባድ ታይሚንግ ወይንም ትክክለኛ ባልሆነ ሰዓት አንድን ቢዝነስ መጀመር ማለት ነው። ለምሳሌ አንድ የምግብ ቤት ቢዝነስ ለመጀመር አስበው ከሆነ ያ ቢዝነስ የሚጀምርበት የጾም መግቢያ ወቅት ቢሆን 2 ወር ተከታታይ ጾም ባለበት ወቅት ላይ የጾም ምግቦችን የያዘ ምግብ ቤት ቢከፍት ምን እንደሚሆን ማወቅ እንችላለን። ምክንያቱም 2 ተከታታይ ወራትን ምንም አይነት ከስተመር ያለማግኘት ቻንሱ ከፍተኛ ነው። ስለዚህ እንደዚህ አይነት ሰዓቶችን መጠበቅ፣ ወቅቱን ማወቅ። የክረምት ወቅት ላይ ለበጋ የሚሆኑ ልብሶችን የመሸጥ ቢዝነስ ብንከፍት ለ2 ወይም ለ3 ተከታታይ ወራት ምንም አይነት ደንበኛ አናገኝም። ስለዚህ ታይሚንጉን እያየን ጀመር አለብን ማለት ነው።
ያን ስንል ለምሳሌ አንድ ቢዝነስ ስንጀምር በሰፊው በአንዴ ከመጀመር ይልቅ ታይሙን እያየን በዚህ ወቅት በትንሹ ብጀምርና ቀጣይ ላይ ደግሞ ሰፋ እያደረኩ ብሄድ ቢዝነሱ የተሻለ እየሆነ ይሄዳል የሚለውን ማሰብ አለብን። ስለዚህ የመጀመሪያዎቹ አመታቶች ላይ ቢዝነሳችን ፌል እንዲሆኑ ከሚያደርጉት ነገሮች ውስጥ እነዚህ ዋነኛዎቹ ናቸው። ለነዚህ ደግሞ አነስ ያለ ሶሉሽን እናንሳ። የመጀመሪያው ማርኬት ሪሰርች ማድረግ። ማርኬት ሪሰርች ማለት ደንበኛው የሚፈልገው ምንድነው? ቅድም እንዳለው ለምሳሌ በአድቨርታይዚንጉ ላይ የጾም ወቅት ከሆነ ከጾም ጋር የሚሆን ነገሮች፣ እዛ አካባቢ የሚጾሙ ሰዎች የሚበዙ ከሆነ ከጾሙ ጋር የሚሄዱ ነገሮችን አስተካክለን ለመጀመር ማርኬቲንጉን በደንብ ሪሰርች አድርገን ማርኬቱን ማወቅ አለብን ማለት ነው። ሁለተኛው ደግሞ ቢዝነስ ሞዴል ካንቫስ ወይንም ቢዝነስ ፕላን ማዘጋጀት። ይህን ማዘጋጀታችን ብቻ ሰክሰስፉል ያደርገናል እያለን ሳይሆን ይህን አዘጋጅተን በዛ መልኩ መሄድ፣ ስናዘጋጅ ደግሞ በደንብ አጥንተን በደንብ አውቀን ማዘጋጀት አለብን ማለት ነው። ስለዚህ ይህን ማዘጋጀታችን ቢዝነስ ፕላን ማዘጋጀታችን ማቀዳችን በደንብ ሰክሰስፉል እንድንሆን፣ ቢዝነሳችን ፌል እንዳያደርግ፣ ቢዝነሳችን ላይ ያሉት ችግሮች ምን እንደሆኑ አውቀን ችግሮቹን በፕላኑ መሰረት እንድናስተካከል ይረዳናል ማለት ነው። ሌላውና የመጨረሻው ሶሉሽን ደግሞ በቂ የሆነ ፈንዲንግ አዘጋጅቶ ወደ ስራ መግባት። በቂ የሆነ ማለት በቂ ብር ከሌለን ስራ መጀመር የለብንም ብለን ማለት ሳይሆን ያለን 100,000 ብር ከሆነ በቃ ለ100,000 ብር በቂ የሆነ ስራ መጀመር። 100,000 ብር ከሆነ ያለን 500,000 ብር ቢዝነስ ከመክፈት ይልቅ በ100,000 ብር አብቃክተን ነገ ላይ ሪስክ ቢመጣ አንድ ወር ስራ ባልሰራ የምንቀሳቀስበት ገንዘብ አስቀምጬ ወይ ደግሞ ስራውን እንደጀመርኩኝ ሰዎች ከስተመሮች እስኪመጡ ላይ ማስታወቂያ ገንዘብ አስቀምጬ የተለያዩ ነገሮችን መጀመሪያ አስቤ በቂ በሆነ ፈንድ መጀመር ማለት ነው። ያ ማለት ትንሽ ብር ካለን ቢዝነስ መጀመር አንችልም ማለት ሳይሆን ትንሽ ብር ከሆነ ያለን በትንሽ ብር የሚጀመሩ ቢዝነሶችን መጀመር ማለት ነው። እኛ ያለንን ፈንዲንግ አስተካክለን መጀመራችን ቢዝነሱ የሆነ ሰዓት ላይ የገንዘብ ድርቅ እንዳይመታው፣ ገንዘብ በማጣት ቢዝነሱ እንዳይዘጋ፣ ወይ ደግሞ አንዳንዴ ተበድረን እንኳን ያመጣነውን ገንዘብ ሳንመልስ ለረጅም ጊዜ በዛ ምክንያት ቢዝነሳችን እንዳይዘጋ ያደርገናል ማለት ነው። ስለዚህ በቂ በሆነ ፈንድ ቢዝነሳችንን መጀመር ዋነኛው ሶሉሽን ነው ማለት ነው። ይህንና መሰል የቢዝነስ ቲፖች እንዲደርሱት ፔጃችንን ሰብስክራይብ ያድርጉ። የማማከርና የትሬኒንግ አገልግሎት ደግሞ ከፈለጉ ከታች ባለው ስልክ ይደውሉ። ቲም ቢዝነስ ኮንሰልቲንጎች ነን።